ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን 15 ዓመቷን ሴት ያገባው የ25 ለብልጓት ሄደ። በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ይመቻባለች። ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገር ይመች አንተ ወጣት ሰርተህ ትቀየርበታለህ። 16 ሚሊዮን ልክ አፍቅሬሽ የቀኑብኝን አግብቼሽ ሰርተህ ትቀየራለህ ሲልም እንግዲህ ምን ላይ ሰጥቷል። በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገድበው አሳይተውናል። ላኩልኝ በየሷን ፔጅ ምልከታ ወይንም ደግሞ ቤተሰብ የሷን ፔጅ ላኩ። ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን ያለበት ክስተት ነው ብላችሁ ታስባላችሁ? ሀሳባችሁን በኮመንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ። ላኩልኝ ቤተሰብ ለሌሎቻችሁ ትምህርት ይሆናል። ፌደራል እየፈለገው ነው። የታለ ላኩልኝ አንድ የሷን ቪዲዮ ባካችሁ። የታለ ላኩልኝ። እየፈለኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር። ድሬ ምንድነው ያለ አፈቀርኩት ብለው የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻባል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎክ አርገችኝ እንዴ ሮዝ ዳውድ ኦኬ፣ ሮዛ ዳውድ ኦኬ። ሮዛ ከድር አገኘው ኧረ ለቅሶ ላለሁ እያለቀሰች ነው ቤተሰብ። ሆነ ተከናወነ። እኔ ተዉ፣ ሶሻል ሚዲያ ላይ ተዉ፣ እኔ ስሙ ተዉ፣ ነቢይ ነኝ ተዉ። አሁን ሳላለቀስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብላ አልሰማ ብላችኋል። ሳላለቀስ ነው እምነግራችሁ። ሶሻል ሚዲያ ላይ ፎንቃችሁን ይዛችሁ የመጣችሁ ሰዎች፣ ፍቅር ይታወቅልን ያላችሁ ሰዎች ልቡኮ ይኸው እየተፈለገ ነው። ጀለስ ፍቅሩ አድርጎበት 16 ሚሊዮን ቅሙ እግሬ አውጪ ላይ
እኔ አላልኩም ቤተሰብ